ይስጥልን እንደምን አመሻችሁ የተከበራችሁ ተመልካቾቻችን። ታማኝ የመረጃው ምንጭ ከሆነው ኢትዮ ብሬኪንግ ኒውስ ከሀገር ውስጥና ዓለም አቀፍ መረጃዎችን በጥልቀት ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። በመካከለኛው ምስራቅ ነገሮች ሙሉ በሙሉ ከቁጥጥር ውጪ ሆነዋል። የዓለም የነዳጅ ገበያን ያናወጠውና በኤምሬትስ የኒውክሌር ጣቢያ ላይ የተሰነዘረው አስደንጋጭ የድሮን ጥቃት። አሜሪካና እስራኤል በሚቀጥለው ሳምንት በኢራን ላይ የሚከፍቱት መጠነ ሰፊ ጦርነት። እናም ፕሬዝዳንት ዶናልድ ትራምፕ ኢራን ልትጠፋ ትችላለች በማለት ያስተላለፉት የመጨረሻው ዲፕሎማሲያዊ ማስጠንቀቂያ። ወደ ሀገር ውስጥ ጉዳዮች ስንመለስ አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ህወሓትን አስወግዶ ትግራይ መልሶ ለመቆጣጠር በአዲስ አበባ የመሰረቱት አዲሱ የለውጥ ምክር ቤት በቀጠናው አዲስ ውጥረት ፈጥሯል። በተጨማሪም በከባድ የሙስና ወንጀል የምትፈለገው ዝነኛዋ በረከት ገበሬዋ ፍርድ ቤት ሳትቀርብ ቀርታ ከአይርላንድ የለቀቀችው አስገራሚ ቪዲዮ። በአክሱም ዩኒቨርሲቲ መምህራን ላይ የተሰነዘረው አስደንጋጭ የግድያ ማስፈራሪያና የሕክምና ተቋማት ሐኪሞችን ካሉበት በላይ አጋኖ ማስተዋወቅም ሙሉ በሙሉ የከለከለው አዲሱ የጤና ሚኒስቴር ጥብቅ መመሪያ በዕለቱ የዜና መጽሔታችን ተካተዋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ መረጃችን የሚሆነው የጤና ሚኒስቴር ያጸደቀው አዲሱ መመሪያ ነው። ከአሁን በኋላ የሕክምና ተቋማትና ሐኪሞችን በሀገሪቱ ካሉ ሌሎች ተቋማት የበለጡና የተለዩ አስመስለው ማስተዋወቅ በሕግ መከልከሉ ታውቋል። አዲሱ መመሪያ የጤና ተቋማት ማስታወቂያ በሚያወጡበት ወቅት የሌሎችን ክብር በሚነካ መልኩ ከመግለጽ እንዲቆጠቡ ያዛል። ተቋሙ ልዩ ንጥረ ነገር እንጠቀማለን ወይም ብቸኛ የፈውስ ቦታ ነን በማለት ሕዝብን ማደናገር እንደማይችሉ የተደነገገ ሲሆን ታካሚዎች እኛ ጋር ካልመጡ የጤና ጉዳት ያጋጥማቸዋል ብሎ ማቅረብ በሕግ መከልከሉ ተገልጿል። ወደ ሙስና መረጃዎች ስንመለስ በሀገር አቀፍ ደረጃ የነዳጅ እጥረት እንዲከሰት አድርገዋል ተብለው የከባድ ሙስና ክስ የተመሰረተባቸው የነዳጅና ኢነርጂ ባለስልጣን ከፍተኛ ኃላፊዎችን ጨምሮ 13 ሰዎች ላይ የተሰየመው ችሎት ዛሬ ውጥረት ነግሶበት ውሏል። ተከሳሾቹ ከመመሪያ ውጪ የነዳጅ ፍቃድ በመስጠት ከ1.9 ሚሊዮን ሊትር በላይ ድጎማ የተደረገበት ነዳጅ በኮንትሮባንድ እንዲሸጥ በማመቻቸት በመንግስት ላይ በ10 ሚሊዮኖች የሚቆጠር ኪሳራ አድርሰዋል። ይሁን እንጂ ፖሊስ ይፈለጋሉ በሚል ማስታወቂያ ያወጣባቸው ወይዘሮ በረከት ወርቁ ወይም በቅጽል ስሟ በረከት ገበሬዋን ጨምሮ 4 ተከሳሾች ዛሬ ችሎት ላይ ሳይቀርቡ ቀርተዋል። ፍርድ ቤቱ ፖሊስ ተከሳሾቹን እንዲያቀርብ ለሰኔ 1 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይባስ ብሎ ይፈለጋሉ የተባለችው በረከት ገበሬዋ በአሁኑ ወቅት ከሀገር ወጥታ በአይርላንድ እንደምትገኝ የሚያሳይ ቪዲዮ በማህበራዊ ሚዲያዋ ላይ ማጋራቷን ከፍተኛ መነጋገሪያ ሆኗል። በትግራይ ክልል አዲስ የፖለቲካ መዋዥቅ መፈጠሩ ተሰማ። በህወሓት ጫና ምክንያት ከትግራይ የወጡ የፖለቲካ ኃይሎች ክልሉን መልሰው ለመቆጣጠር የሚያስችላቸውን አዲስ ምክር ቤት ዛሬ በአዲስ አበባ ከተማ በይፋ መስርተዋል። እንደ አቶ ጌታቸው ረዳና እንደ ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት ይህ ተቋም የትግራይ ሰላምና የለውጥ ምክር ቤት ይሰኛል። ይህ የአዲስ የለውጥ ኃይል በአፋር ክልል መሽጎ የሚንቀሳቀሰውን የሐራ መሬት ታጣቂ ቡድን አዛዥ ጀነራልን ጨምሮ በአባልነት ያቀፈ ሲሆን ዋነኛ ዓላማውን ህወሓትን ከስልጣን አስወግዶ ትግራይን መቆጣጠር መሆኑን ገልጿል። ይህም በፌዴራል መንግስቱና በመቀለ አስተዳደር መካከል አዲስ የኃይል ሽቅድድም ሊፈጠር እንደሚችል ተገምቷል። በአክሱም ዩኒቨርሲቲ ዋና ግቢ ውስጥ ፈተና ለመፈተን በሄዱ መምህራን ላይ በተማሪዎች አማካኝነት እጅግ አስደንጋጭ ስድብ፣ ማንቋሸሽና በስለት እንወጋቸዋለን የሚል የግድያ ማስፈራሪያ ተፈጽሟል። መምህራኑ ለቲክቫህ ኢትዮጵያ በሰጡት ቃል የአንደኛ ዓመት ተማሪዎች በፈተና ክላስ ውስጥ ስልክ ይዘው እንዳይገቡ በመከልከላቸው ጥቃቱን እንደተሰነዘረባቸው ገልጸው ለአካባቢው ፖሊስ ፈጥኖ ባይደርስ ኖሮ የከፋ አደጋ ይደርስብን ነበር ብለዋል። ይህ አይነቱ የጋጠወጥ ተግባር በተደጋጋሚ የሚፈጸም በመሆኑ መምህራኑ ለደህንነታቸው በመስጋት ላልተማሩ ተማሪዎች ጭምር ማርክ ለመስጠት እንደሚገደዱ ቅሬታ አቅራቢዎቹ ተነግረዋል። የዩኒቨርሲቲው አስተዳደር በአስቸኳይ አስተማሪ እርምጃ እንዲወስድም ጠይቀዋል። ወደ ዓለም አቀፍ ዜናዎቻችን ስንሻገር በመካከለኛው ምስራቅ ቀጠናዊ ውጥረቱ በከፍተኛ ደረጃ አገርሽቷል። የተባበሩት አረብ ኤሚሬት በባራካ የኒውክሌር ኃይል ማመንጫ ጣቢያዎች ላይ ያነጣጠረ 3 ድሮኖች ጥቃት እንደተሰነዘረባት አስታወቀች። ከድሮኖቹ መካከል አንደኛው የኤሌክትሪክ ጄኔሬተር ላይ ወድቆ ከባድ እሳት ያስከተለ ሲሆን በተያያዘም ሳውዲ አረቢያ ከኢራቅ አቅጣጫ የመጡ 3 ድሮኖችን መታ ጥላለች። ይህንን ተከትሎ የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ንሯል። የሶማሊያ የባህር ላይ ወንበዴዎችም መርከቦችን በድጋሚ ማገት እንደጀመሩ ተገለጸ።
ወደ ዋሽንግተን ስናመራ አሜሪካ ከኢራን ጋር የጀመረችውን የሰላም ንግግር እንዲቀጥል 5 ከባድ ቅድመ ሁኔታዎችን አስቀምጣለች። ዋሽንግተን 400 ኪሎ ግራም የነጠረ ዩራኒየም ለእሷ እንዲሰጥና በኢራን ውስጥ አንድ የኒውክሌር ተቋም ብቻ እንዲቀር የጠየቀች ሲሆን የታገደውን የኢራን ንብረት አልለቅም ማለቷ ቀውሱን አጋግሎታል። ኒውዮርክ ታይምስ እንደዘገበው አሜሪካና እስራኤል በሚቀጥለው ሳምንት መጀመሪያ ላይ በኢራን ላይ ወታደራዊ ጥቃት ለመጀመር ከፍተኛ ዝግጅት አጠናቀዋል። ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት መግለጫ ኢራን ስምምነቱን ካልፈረመች ሙሉ በሙሉ ልትጠፋ ትችላለች ሲሉ እጅግ አስደንጋጭ ማስጠንቀቂያ አስተላልፈዋል። በሌላ በኩል ግብጽና ኤርትራ የቀይ ባህርን ትራንስፖርትና የወደብ ትስስርን በተመለከተ አዲስ ስምምነት በካይሮ ተፈራርመዋል። ሁለቱ ሀገራት ባወጡት መግለጫ የቀይ ባህር ጉዳይ የሚመለከተው የባህሩ ጠረፍ ሀገራትን ብቻ ነው፣ አጎራባች ያልሆነ ማንኛውም አካል በጉዳዩ ላይ እጁን ማስገባት የለበትም በማለት ጥብቅ አቋም ይዘዋል። ይህ ውሳኔ በግልጽ ስማቸውን ባይጠቅሱም ወደ ቀይ ባህር ለመውጣት ጥረት እያደረገች ያለችው ኢትዮጵያን በቀጥታ የሚከለክል በመሆኑ በቀጠናው አዲስ የዲፕሎማሲ ፍጥጫ መፍጠሩ ተነግሯል። በመጨረሻም በነዳጅ ገበያ ላይ የተፈጠረው መናወጥ ተከትሎ ዩናይትድ ስቴትስ በሩሲያ የነዳጅ ጭነቶች ላይ ጥላ የነበረውን ማዕቀብ ማቅለያ ለተጨማሪ 1 ወር አራዝማለች። ይህም እንደ ህንድ ላሉ የዓለም ትልልቅ የነዳጅ ገዢዎች ጊዜያዊ እፎይታን የሰጠ ሲሆን ውሳኔው በዓለም አቀፍ ደረጃ እያሻቀበ የመጣውን የነዳጅ ዋጋና የዋጋ ግሽበትን በትንሹም ለመቆጣጠር ታስቦ የተደረገ መሆኑ ተገልጿል። የዛሬው የኢትዮ ሰበር ዜና ዕለታዊ ዝግጅታችን ይህንን ይመስል ነበር። ስላዳመጣችሁን ከልብ እያመሰገንን በየደቂቃው የሚለዋወጡ ታማኝ መረጃዎችን በፍጥነት ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በከፍተኛ ጥራት ተዘጋጅቶ የቀረበ የዜና መጽሔት ነበር። ሰላም ለሀገራችን። ደህና ደሩ።